ሰላም ውድ የፊራ አካዳሚ ሰዎች እንኳን ወደ ቻናሌ በሰላም መጣችሁ። ያው ዛሬም በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ የምንመለከተው ስለ ፓራግራፍ ነው። ፓራግራፍ ምንድነው? በስንት ይከፈላል? ታይፖቹ፣ ለኢንትራንስ ላይ ለሚወጡ ጥያቄዎች እንዴት የፓራግራፍ ጥያቄዎችን በቀላሉ መስራት ትችላላችሁ? ኢንዲኬተርሶችን ሁሉን አንብባችሁ እንኳን ፓራግራፉ ባይገባችሁ እንዴት ወርዶችንና አወቃቀሩን በማየት እንዴት መስራት ትችላላችሁ የሚለውን በቀላሉ የማስረዳችሁ ይሆናል። ይሄ ቪዲዮ እስከሚያልቅ ድረስ ወዴትም መሄድ አይቻልም። አብራችሁን ቆዩ። ወደ ዛሬ ቪዲዮ እንግባ። Welcome to my channel, and our today's class is types of paragraph. There are 4 types of paragraph in English: narrative, descriptive, expository, and argumentative or persuasive paragraph. እያንዳንዱን ነገር በዲቴል የምንመለከት ይሆናል። ናሬቲቭ ፓራግራፍ ስንል ተራኪ ድርሰት ነው። ዲስክሪፕቲቭ ስንል ስዕላዊ ድርሰት ነው። ኤክስፖዚተሪ ስንል ገላዊ ድርሰት ነው። አርጊመንታቲቭ ኦር ፐርሱዌሲቭ ስንል ደግሞ አከራካሪ ድርሰት ናቸው። እና እያንዳንዱን በአማርኛ ዲቴል እያብራራውላችሁ የማሳያችሁ ይሆናል እና እስከ መጨረሻው ቪዲዮ መከታተል እንዳትረሱ። አንደኛው ናሬቲቭ ፓራግራፍ። ናሬቲቭ ፓራግራፍ የምንለው it tells a story in chronological or time order። ይሄ ፓራግራፍ ምን አይነት ፓራግራፍ ነው? ስለ አንድ ነገር ታሪክ የሚነግረን ነው። ስቶሪ ነው የሚነግረን ማለት ነው። ምክንያት ስቶሪ ነው እና በምንድን ነው የሚነግረን? ክሮኖሎጂካል ኦርደር፣ በጊዜ ቅደም ተከተል እያደረገ መጀመሪያ እንደዚህ ተፈጠረ፣ ከዛ እንደዚህ ተፈጠረ፣ ከዛ እንደዚህ ተፈጠረ እያለ የሚያትት የፓራግራፍ አይነት ነው ማለት ነው። እና እንደዚህ አይነት ፓራግራፎች የሆነ ፓራግራፍ ጥያቄዎች በሚሰሩ ሰዓት ማየት ያለባችሁ ነገር የሆነ ፓራግራፉን በደንብ ለመረዳት ከመሞከር ይልቅ የሆኑ ኢንዲኬተሮችን ማየት በጣም ቀላልና ሲምፕል ዌይ ነው ብዬ አስባለሁ። እኔም ተማሪ በነበርኩ ሰዓት የምጠቀመው ነገር ቢሆን ይሄንን ነው፣ በተለይ ለኢንትራንስ ኤግዛም ማለት ነው። እና ምን ይላል? it uses the words such that first, next, then, after that, eventually, finally እያለ እንደዚህ አይነት ቃላቶች ካሉ ምንድነው ማለት ነው? ያ አረፍተ ነገር ያ ፓራግራፍ የሆነ ነገር በጊዜ ቅደም ተከተል ሊነግረን የፈለገው ነገር አለ ማለት ነው። ከዚህ በተጨማሪ ደግሞ ሌላም ኢንዲኬተሮች አሉ። it uses past time expression። ምን ያደርጋል? past time expressionዎችን ይጠቀማል። like once upon a time, 10 years ago, in 1985, when I was a child, like this የሆኑ past time expression የሚገልጹ ወርዶችን ይጠቀማል ማለት ነው። እና ደግሞ የሚጠቀመው ደግሞ past tense ነው ማለት past tense ይጠቀማል ማለት ነው። ምሳሌ ኤግዛምፕል in May in 1995, Ababa was riding a horse and had a serious fall. The accident damaged his spinal cord, says that he was left a quadriplegic and had to use machine to help him breathe. አሁን እዚህ ፓራግራፍ ላይ ማየት ያለባችሁ ነገር ከላይ ያነገርኳችሁን እነኚህ ፓስት ታይም ኤክስፕሬሽን እና እነኚህ ኢንዲኬተር ወርድስ የምንላቸው ፈርስት፣ ኔክስት፣ ዜን፣ አፍተር ዛት፣ ኢቨንቹዋሊ፣ ፋይናሊ የምንላቸውን እዚህ ውስጥ መጠበቅ አለባችሁ። ወይም ደግሞ ሌሎች ፓስት ታይም ኤክስፕሬሽኖችን መጠቀም አለበት ይሄ ፓራግራፍ ናሬቲቭ ፓራግራፍ ለመባል ማለት ነው። እና አሁን እዚህ ጋር በምትመለከቱት ሰዓት ኢን ሜይ 1995 ይላል። ኢን ሜይ ካለ የሆነ ፓስት አክሽንን ለመግለጽ እየፈለገ ነው ማለት ነው። ከዛ ኢን ሜይ 1995 አበበ was riding a horse። በ1995 አበበ ፈረስ እየነዳ ነበረ። ምን እየነዳ ነበር? ፓስት ታይም ነው ማለት was riding is past continuous tense። a horse
and had a serious fall እና ሲሪየስ የሆነ መውደቅ አጋጥሞት ነበረ። the accident damaged his spinal cord damaged ምትለው አሁን እዚህ ጋር ካያችሁ damaged ምትለው past tense ነች እና ምን ሆነ ማለት past ያለፈ ነገር ማለት ከዛ ምን አደረገ the accident damaged his spinal cord አደጋው ስፓይናል ኮርዱን በጣም ጎድቶት ነበር። such that he was left a quadriplegic and had to use a machine to help him breathe እና የኳድሪፕሌጂክ የሚባለው የስፓይናል ኮርዱ ተጎድቶ ነበርና ለመተንፈስ ማሽን ይጠቀም ነበር እንዳለ። አሁን እዚህ ፓራግራፍ ውስጥ ካያችሁት እንዳለ ነበር ፓስት ቴንስ ነው ማለት ነው። እና ይሄንን ፓራግራፍ ምን እንለዋለን? ናሬቲቭ ፓራግራፍ። አሁንም ቢሆን ሁሌ የምነግራችሁ ነገር ቢሆን the simplest way የሆነው እንግሊዘኛ ለመስራት ኢንዲኬተር ወርድን ማየት ነው። ለቴንስም ይሁን ለፓራግራፍም ይሁን ለሁሉም ነገር ኢንዲኬተር ወርዶችን ማየት ከቻላችሁ በጣም ሲምፕል ነውና ምንም የሚካበር ነገር የለውም። በተለይ እንደዚህ አይነት ፓራግራፍ ጥያቄዎችን ለመስራት አንዳንዴ በጣም ከባድ የሆኑ ፓራግራፎችን ስለሚሰጧችሁ እናንተ እነኚህ ኢንዲኬተር ወርዶችን በማየት በቀላሉ ፓራግራፉ መለየት ትችላላችሁ ማለት ነው። ሁለተኛው ደግሞ ዲስክሪፕቲቭ ምን ላይ የስዕላዊ ድርሰት ማለት ነው። ስዕላዊ ድርሰት it gives picture to the reader mind ምን የሚያደርግ ነው? በአንባቢ አይምሮ ውስጥ ምስል የሚፈጥር ነው፣ ምስል የሚሰጥ ነው። በቃ የሆነ በሚያነብበት ሰዓት ቀጥታ በአይምሮ ውስጥ በአንባቢው አይምሮ ውስጥ ምን የሚያደርግ ነው? ምስል የሚፈጠር ነው። paint word picture in the reader mind ቃላቶቹ በሰውየው አይምሮ ውስጥ ምስል የሚሰጡ መሆን አለባቸው እነኚህ ዲስክሪፕቲቭ ፓራግራፍ ለመባል ማለት ነው። እና ይሄም ፓራግራፍ ቢሆን ኢንዲኬተር አሉት። ምን አይነት uses many adjective in the paragraph ምን ያደርጋል? በጣም ብዙ የሆኑ አድጀክቲቮችን ይጠቀማል። ምን ለማድረግ? ለመግለጽ ምን አይነት ሁኔታ ላይ እንዳለ ነገሩን ለመግለጽ። እንደዚህ አይነት በጣም ቆንጆ፣ ረዘም ያለ፣ አጠር ያለ፣ ቀጭን፣ ወፍራም እንደዚህ አይነት ያሉ አድጀክቲቮችን ይጠቀማል ማለት ነው። አሁን በምሳሌ ስናይ ይበልጥ ግልጽ የሚሆንላችሁ ይመስለኛል። The room I found myself in was very large and high እዚህ ጋር ማየት ያለባችሁ the room I found myself in was very large በጣም ትልቅ ነው። high ረዥም። the windows are long narrow መስኮቶቹ ደግሞ ረዥም ጠባብ ናቸው። and pointed and great distance from dark apartment ጨለማ ከግሬት ዲስታንስ አለው ከምን ከጨለማ አፓርትመንት that was completely inaccessible inside completely በሙሉ inaccessible የሆነ ነው ማለት ነው። ስለዚህ ሁሌም ቢሆን እዚህ ጋር ማየት ያለባችሁ ኢንዲኬተር ወርድ ነው። ሁሌም የምላችሁ ነገር ቢኖር ኢንዲኬተር ወርድን እዩ። እዚህ ጋር በጣም ብዙ የሆኑ very large high long narrow pointed dark completely inaccessible እነኚህ ሁሉ ምንድናቸው? አድጀክቲቭ ናቸው። ስለዚህ እንደዚህ አይነት ብዙ አድጀክቲቮችን በአንድ ፓራግራፍ ውስጥ የምታዩ ከሆነ ያ ፓራግራፍ ምንድነው? ዲስክሪፕቲቭ ፓራግራፍ ነው ማለት ነው። እና ደግሞ ይበልጥ ግልጽ እንዲሆንላችሁ በአማርኛም ስለ ድርሰት የሰራውላችሁ ቪዲዮ ስላለ እሱንም ደግሞ ከዚህ ቪዲዮ በኋላ ብታዩት ከዛ ጋር ኮኔክሽን ስላለው ጀስት የቋንቋ ለውጥ ነው እንጂ ያለው ይበልጥ አንደርስታንድ እንድታደርጉትና እንድታስታውሱ ስለሚጠቅማችሁ የአማርኛውን የድርሰት አይነቶች የሚል ቪዲዮ ሰርቻለሁ። እሱንም እንድታዩት መክራችኋለሁ። ሶስተኛው ኤክስፖዚቶሪ ፓራግራፍ። ይሄ ኤክስፖዚቶሪ ፓራግራፍ የምንለው gives information for the sake of knowledge የሆነን መረጃ የሚሰጥ ነው፣ እውቀት የሚሰጥ ነው ማለት ነው።
የሆነ እውቀት ስንፈልግ መረጃ የሚሰጠን ነው ማለት ነው ይሄ። እና it tells what is it ምን እንደሆነ የሚነግረን የሚያብራራልን ነው ማለት ነው። ይሄ ኤክስፖዚቶሪ ፓራግራፎች ምን አይነት መሰሎቻችሁ? it describe የሚያደርጉ ፓራግራፎች፣ ዲፋይን የሚያደርጉ፣ ኤክስፕሌን የሚያብራሩ፣ አይዲያዎችን ሀሳቦችን የሚያብራሩ፣ ኢንስትራክሽኖች ትእዛዞች፣ መጀመሪያ ይሄን አድርግ ከዛ ይሄን አርግ የሚሉ ፓራግራፎች፣ ፋክትስ እውነታዎች እንዳለ በዚህ ፓራግራፍ ስር ነው። ከዛ ፕሮሰሶች፣ ሂደቶች፣ መጀመሪያ እንደዚህ ይሆናል ከዛ በኋላ እንደዚህ ይሆናል እያለ እንደዚህ ሆነ እያለ ፕሮሰስ የሚነግረን ፓራግራፎች ኤክስፖዚቶሪ ፓራግራፎች ናቸው ማለት ነው። ይሄ ኤክስፖዚቶሪ ፓራግራፍ ምን ያደርጋል? uses present tense it doesn't use past tense። ፕሬዘንት ቴንሶችን ነው የሚጠቀመው ብዛት፣ ምክንያቱም ዲስክራይብ ዲፋይን ስለሚያደርግ አሁናዊ ሁኔታን እየተጠቀመ ነው እንጂ ፓስት ኢቨንትን እየተጠቀመ አይገልጽም ማለት ነው። ፋክት ስለሆኑ ፕሬዘንት ቴንሶችን ነው የሚጠቀሙት ማለት ነው። ኤግዛምፕል እኔና በደንብ ግልጽ it is the perfect system for cleaning your room. First, move all of the items that do not have a proper to the center of the room. Get rid of at least 5 things that you have not used within the last year. Take out all of the trash. ምን ይላል አሁን? ይሄ መጀመሪያ ምን ማድረግ እንዳለበት ኢንስትራክሽኖች እየሰጠ ነው ማለት ነው። እነዚህ ኢንስትራክሽን የሚገልጹ ፓራግራፎች ደግሞ ምን አይነት ናቸው? ኤክስፖዚቶሪ ፓራግራፍ ናቸው። ኢንስትራክሽን መሆኑን በምን ለየን? እዚህ ጋር ፈርስት መጀመሪያ፣ ሙቭ ኦል ሁሉንም ከጎን ዞር አድርጋለሁ። ከዛስ ጌት ሪድ ኦፍ አት ሊስት 5 ቲንግስ 5 ነገሮችን አዘጋጅ። ከዛስ ላስት ይር ቴክ አውት። በቃ ይሄው እንዳለ እነኚህ በቢጫ ያሰመርኩላችሁ ነገሮች እንዳለ ኤክስፖዚቶሪ ፓራግራፍ መሆናቸውን የሚገልጹልን ናቸው ማለት ነው። አራተኛው የፓራግራፍ አይነት ደግሞ አርጊመንታቲቭ ፓራግራፍ ነው። ይሄ አርጊመንታቲቭ ፓራግራፍ it also called persuasive paragraph ብለን እንጠራዋለን አንዳንዴ። ይሄ it tries to convince the reader to accept a particular point of view። የሆነ አንባቢ የሆነ ነገር እንዲያምንልን እንዲቀበልልን የምንፈልገው ነገር ሲኖር ይሄን አርጊመንታቲቭ ፓራግራፍ ወይም ደግሞ persuasive paragraph እንጠቀማለን። or understand the writer position የጸሐፊው የደራሲውን view of point እንትኑን ሀሳቡን ማንጸባረቅ ሲፈልግ፣ ደራሲው ሀሳቡ ማንጸባረቅ ሲፈልግ ይሄንን ፓራግራፍ አይነት ይጠቀማል ማለት ነው። ኢንዲኬተር ደግሞ አሉት። ይሄ ፓራግራፍ ይሄ እንትን አርጊመንታቲቭ ነው ለማለት ኢንዲኬተሮች አሉት። ለምሳሌ ምን አለ? ኢንዲኬተር for the paragraph is argumentative is words like on the contrary, on the other hand, despite, however, although, in my opinion, it is claimed that I think you should and it's በቃ እንደዚህ አይነት ፓራግራፎች ምናምን መጨመር ትችላላችሁ። እንደዚህ አይነት ነገሮች ካሉ ሁለት ተቃራኒ ሀሳቦች እንዳሉ የሚነግረን ነው። ስለዚህ ፓራግራፉን ስትራክቸሩን ታዩትና በደንብ ምን ለማለት ፈልጎ ነው የሚለውን ከተረዳችሁት በኋላ እነኚህ ቃላቶች ደግሞ በደንብ አየት ታርግታችሁ ፓራግራፉ አርጊመንታቲቭ ፓራግራፍ ነው ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። ኤግዛምፕል እንመልከት። If you want to change, you have to start believing in what you want to do. If you want to change, you have to start believing. መለወጥ ከፈለክ መጀመሪያ በራስህ ማመን አለብህ። in what you want to do ምን ማድረግ እንደምትችል ማመን መቻል አለብህ። no matter what others people opinion are የሌሎች ሰዎች ፍላጎት ምንም ሊሆን ይችላል፣ እሱ ችግር የለውም። and you have to believe that the changes you want to make are worth it እና ያ የምትፈልገው ነገር ደግሞ ዋጋ እንዳለው ማወቅ አለብህ። regardless of your age or your circumstance
እድሜም ቢሆን ችግር የለውም ነው የሚለው። ስለዚህ ምን እያስባለን ነው? እዚህ ጋር የሆነ ነገር እንድናምንለት እየፈለገ ነው ይሄ ደራሲው። ስለዚህ ይሄ ድርሰት አርጊመንታቲቭ ነው ብላችሁ መለየት ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ደግሞ ጥያቄዎችን እየሰራን በደንብ እያብራራን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ ትችላላችሁ። እንዲሁም ሀሳብ አስተያየት ካላችሁ ደግሞ በኮሜንት ቦክስ ላይ እየገባችሁ ብታበረታቱኝ፣ ሀሳብ ያልገባችሁ ነገርም ካለ ደግሞ እዛው ጋር ጽፋችሁ ብትጠይቁኝ መመለስላችሁ ይሆናል እና መሻሻል ያለበት ነገርም ካለ ብትነግሩኝ ደስ ይለኛል። ለዛሬው ይሄን ይመስላል። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።